ሰላም እንዴት ናችሁ? እስቲ አንድ በጣም አጭር ታሪክ ላካፍላችሁ ወደድኩ ዛሬ እና በአንድ ሀገር ውስጥ በአንድ ወቅት አንድ ወጣት ተማሪና በጣም ተለቅ ያሉ አንድ አዛውንት ተገናኝተው ጥያቄ ይጠያየቃሉ እና ሰላምታ ከተለዋወጡ በኋላ ጥያቄ ጠየቁት። እንዴት ነህ? ትምህርት እንዲህ ነው ነገራቸው። ምን ታስባለህ? ትምህርቴን ለመጨረስ አስባለሁ። ከዚያስ? ያው ትምህርቴን ከጨረስኩ በኋላ ስራ ይይዛለሁ። ከዛስ? ከዛ በጣም በትምህርቴ መሻሻል እፈልጋለሁ። አሁንም ሽማግሌው ቀጠሉ። ከዚያስ? ትምህርቴን በጣም ጨርሼ የመጨረሻው ደረጃ በሚባል ቢሆንልኝ እንዲያውም በህዋ ሳይንስ ተመራምሬ ወይም ተምሬ እዛ መድረስ ሁሉ እፈልጋለሁ። ከዚያስ? ከዚያ በኋላ አገባለሁ። ከዚያስ አሉ። አሁንም ከዚያ በኋላ ልጆች ወልጄ ቤተሰብ መስርቼ እንደዚህ ማለት ቀጠለ። ከዚያስ? ከዚያማ አለና ያው አለቀበት። ከዛ በመጨረሻ ሽማግሌ ያስተላለፉለት አንድ መልእክት አለ። ትምህርትህን ተምረህ ልትጨርስም ላትጨርስም ትችላለህ። እንዳልከው በትምህርት በጣም ገፍተህ የህዋ ሳይንሱን ደረጃ ልትደርስ ጨረቃን ልትረግጥ ላትረግጥም ትችላለህ። አግብተህ ቤተሰብ ልትመሰርት ላትመሰርትም ትችላለህ። ነገር ግን ለአንድ ነገር ተዘጋጅ። እርሱም ምንድነው? ከሞትክ በኋላ ወደምትሄድበት ወይንም በእግዚአብሔር ዙፋን ፍርድ ፊት ለምትቆምለት ለዚያ ተዘጋጅ ብለው አሉት። ዛሬም አንድ ነገር ልበላችሁ። ይህንን ቪዲዮ የምትመለከቱ ብዙ ሐሳብ፣ ብዙ እቅድ፣ ብዙ ምኞት፣ ብዙ ነገር ይኖራችሁ ይሆናል። ሊሳካም ላይሳካም ይችላል። ምክንያቱም የሰው ሕይወት እንደ ጤዛ ነው፣ አጭር ነውና። ግን ሁላችሁም ለማይቀረው ተዘጋጁ። ሁላችንም ከዚህ ምድር እንሄዳለን፣ በእግዚአብሔር ዙፋን ፊት እንቆማለን። ያን ጊዜ ለዛ እንዘጋጅ። ከዛም ለማምለጥ አሁን መፍትሄውን እንያዝ። እርሱም ጌታ ኢየሱስ ክርስቶስን መድኃኒታችን በመስቀል የሞተውን እርሱን መድኃኒት አድርገን እንያዝ። የማይቀረው እሱ ነውና። አመሰግናለሁ። ሰላም ሁኑ።